ደርሻለሁ። አቶ እንተይና በፍጥነት እንድታፋቻቸው ፈልጋለሁ። የሚመጻደቅበት ትዳር መፍረስ አለበት። እንደፈረሰ ቁጠሩ። ባልሽ በጣም ሸበላ ነው አይደል? እማዬ እባክሽ እሷን መጨቅጨቅ አቁሚ። ቆይ መውለድ ሳትፈልግ ቀርታ ይመስልሻል? እሱን ሰውዬ አልወደውም። የሚጠቅም አልመሰለኝ። መጥቀምና ለመጥቀሙን እኔ ነኝ የምወስነው። ሱዚ ደግሞ ነገሮችን ማካበር ትወጃለሽ። የቀሚሴ ገመድ አልፈታም ብሎኝ ነው። ታግዘኛለህ? ቤታችን ተመችቶሻል ብዬ አስባለሁ። አዎ በደንብ ተመችቶኛል። ከቤቱ በላይ ደግሞ አንተ ተመችተኛል። ልጁ ደስታ ነው፣ በረከትን ያመጣል። እንዴት እስካሁን ሳትወልዱ? ሄሎ አቶ ተሰማ፣ ደርሻለሁ። አቶ እንተይና በፍጥነት እንድታፋቻቸው ፈልጋለሁ። የሚመጻደቅበት ትዳር መፍረስ አለበት። እንደፈረሰ ቁጠሩ። እተማመንብሻለሁ። ያንተ መተማመን ሳይሆን ገንዘብ ነው የምፈልገው። አዘጋጃለሁ። አበቃው። ቻው። ሱዛና አይደለሁም፣ ቤዛ እባላለሁ። የባለቤቷ እህት ነኝ። አዜብ እባላለሁ። አብረሻቸው ነው የምትኖሪ? አዎ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ባልሽ በጣም ሸበላ ነው አይደል? ማለት በጣም ነው የሚሞቀው። አረፍ በይ። እሺ። በጣም ነው የሚሞቀው። ሙሴ ካላስቸገርኩኝ ነገር ታብራልኛል? እሺ፣ ችግር የለም። እዚህ እንዳርፍ ስለፈቀዳችሁኝ በጣም ነው የማመሰግነው። አረ ችግር የለውም። በይስ ወይ ሱዚ ክፍሏን አሳያት። እሺ ነዝ ከዚህ በፊት አግኝታ ታውቃለች እንዴ? አረ በፍጹም። የምትመስለው ግን ረጅም ጊዜ የምታውቀው ነው። ያው የተሰማት አይደለች። ሁኔታዋ እንደዛ ነው። ከሰው ተግባቢ ነች። እሱን ሰውዬ አልወደውም። ታውቃለህ አይደል? ተሰማ ባለውለታችን መሆኑን እንዳረሽ። እሱን አውቃለሁ። ይሄን ቤት ለመግዛት ገንዘብ ጎሎን ብር ሰጥቶናል። ያ ማለት ግን እኔ እሱን ወደዋለሁ ማለት አይደለም። ሱዚ ደግሞ ነገሮችን ማካበር ትወጃለሽ። ነግቢ ያው ይሄ ነው ክፍልሽ። አመሰግናለሁ። እኔ ቆንጆ እንዳመጣልሽ የምትፈልጊው ነገር አለ? ምንም የለም። ከፈለግሽ ግን ጥሪኝ። እሺ? እሺ፣ አመሰግናለሁ። ካሁኑ ናፈኩሽ እንዴ? በጣም ይልቅ እህቷ አብራ እንደምትኖር ለምንድን ነው ያልነገርከኝ? የሚጠቅም አልመሰለኝም። መጥቀምና ለመጥቀሙን እኔ ነኝ የምወስነው። አለቃሽን እንደዚህ ነው የምታናግሪው? ስራዬ ነው አለቃዬ። ይልቅ ሰው መድብና ስለ ልጅቷ ያለውን ነገር አጣራ። እሺ እሺ ወንድም ጋሼ፣ ደውላለሁ። አልረበሽኩሽም ብዬ ተስፋ አደርጋለሁ። አረ በፍጹም። ቤታችን ተመችቶሻል ብዬ አስባለሁ። አዎ በደንብ ተመችቶኛል። ከቤቱ በላይ ደግሞ አንተ ተመችተኛል። ማለቴ እናንተ ተመችታችሁኛል። እኔ እንኳን አመጣጤ ምግብ ብይልልሽ ነበር። እሺ እመጣለሁ። እማዬ
እባክሽ እሷን መጨቅጨቅ አቁሚ። ቆይ መውለድ ሳትፈልግ ቀርታ ይመስልሻል? አይደለም ማም፣ ቢሆንም እሷን መረዳት አለብሽ። አርግዛ ለሁለተኛ ጊዜ ወርዶባት ገና ማገገሟ ነው። አንቺን ላለማስጨነቅ ብላ ነው ያልነገረችሽ። አዎ ማም፣ ደህና ናት። ሙሴ እየተንከባከባት። እሺማ፣ እሺ፣ ደህና ደሪ። ቻው። መጣሽ? ተቀመጪ እሱ ጋር። ሱዛንስ? ኪችን ናት። በቃ እጂ ስራ ላግዛት። አረ እንዴ አንቺ እኮ እንግዳ ነሽ፣ ተቀመጪ እንጂ። እንደዛ ይባላል። እሺ የሴት እንግዳ የለውም ሲባል አልሰማሁ። መጣሁ። ምን አጣሽ? ምንም፣ ብቻሽን ከምትሆኝ ላግዝሽ ብዬ ነው። አራት ድጋሚ። አንቺ እኮ እንግዳችን ነሽ። ችግር የለውም። እንደውም ቆንጆ ምግብ መስራት እችላለሁ። እሱን ከቀምሳችሁ መቼም ነው ማስደሱኝ። አረ በፍጹም የተሰራው ይበቃናል። አትድከሚ። አረ ችግር የለውም። ድስት የቱ ጋር ነው ያለው ንገሪኝና ልስራ። እንደ እንግዳ አትይኝ እንጂ ድስት የቱ ጋር ነው ያለው ካልሽ እሺ። ቆይ ይኸኛውን ቅመሰው። በጣም ይጣፍጣል። ወደድከው? አዎ። አንቺ ነሽ የሰራሽው? እኔ ነኝ የሰራሁላችሁ። እናመሰግናለን። ምንም ማለት አይደለም። ሱዛን፣ ምነው ደበረሽ? ባልሽ ምግብሽን አይደንቅልሽም እንዴ? አስመሰለብኝ አይደል? አረ ለጨዋታ ነው። ነው። ካልደበራችሁ አንድ ጥያቄ ልጠይቃችሁ። ይቻላል። ልጅ ደስታ ነው፣ በረከትን ያመጣል። እንዴት እስካሁን ሳትወልዱ? የማይሆን ነገር ተናገርኩ እንዴ? በጣም ይቅርታ። አረ ችግር የለውም። በጣም ይቅርታ። አረ ችግር የለውም። ቢ
ሱዚ እባክሽ ፈጣሪን አትፈታተኝ። እንተይኝ ባክሽ፣ ባክሽ ተይኝ። ሱዚ ስሳቱኝ ሲከፋሽ እንደሚያመኝ አተሽው ነው። እባክሽ ጠንከር በይ። ውዴ ሳላስብ የሆነ ነገር አጠፋው መሰለኝ። አለመጠየቅ እየቻሉ መጠየቅ ጥፋት ነው። በጣም ነው ያፈርኩት። ይቅርታ። ይቅርታው ለኔ አይደለም። ትረጋጋና ሂጂ እጠይቃታለሁ። ሱዚ አንቺ ካለሽ ሁሌም ሙሉ ነኝ። እኔ ያለ አንቺ ማሰብ ከባድ ነው። ዓለሜን ቀይረሽዋል። መወደድ እንዲሰማኝ አድርገሻል። ደካማ ጎኔን ደብቀሻል። ያ የገባሽ ቀን ነው እኔን ማጣት መፍራት የምታቆሚው። ውይ እንኳን አገኘሁክ። አልተኛሽም እንዴ? አልተኛውም። ሱዛን ተለቀቀች። ተረጋግታለች። ትንሽ ራሷን አማርጋ ተኝታለች። ለምን አልተኛሽ? የቀሚሴ ገመድ አልፈታም ብሎኝ ነው። ታግዘኛለክ? በሉ እንግዲህ ደህና ነው። ሱዚ እንደምታሰቢው አይደለም። ሱዚ ነገሮች እንደምታስቢው አይደለም። ምን እንዳሰብኩ በምን አወክ? ይኸውልሽ ውዴ ስልኬ ቻርጅ ላይ ነበር። እሱን ነቅዬ ስመለስ ወደ ሳሎን መጣች። ለምን እንዳልተኛች ስጠይቃት የልብሷ ገመድ አልፈታ እንዳላትና እንድፈታላት ጠየቀች። ከዛ እሱን ፈታውላት። ልታስረዳኝ አልጠየቅኩም። አውቃለሁ፣ ግን ማወቅ ስላለብሽ ነው እኔ ነገርኩሽ። እማምነህ ነው እንደሚመስልህ? ልብሽ እንዳመነኝ ይሰማኛል። አፍሽ ግን ቶሎ እንደማያምን ግልጽ ነው። እቺን ሴት አልወደድኳትም። እኔም አልወደድኳትም፣ ግን ትንሽ መታገስ ይኖርብናል።
ቤዛ ፈጠን በይ እንጂ ሰዓት እየረፈደብኝ ነው። እሺ መጣሁ ወንድሜ። በጣም አምሮብሃል። አመሰግናለሁ። የሱዚ ምርጫ ነው። ምርጫ ላይ ማጎበዝ እንደሆነች እያየናት ነው። አዎ በጣም። ሱዛንስ? ትንሽ ራሷን አማርጓት ጋደም ብላለች። የማታ ጉዳይ ነው። ሱዚ እንደዚህ አይነት ሰው አይደለች። ይሆናል ግን ደግሞ እንደዛም ብትሆን አይፈረድባትም። አንተን የመሰለ ሸበላን ባሏ ሰው ሲነካባት ደስ አይላት። ይህ ደግሞ ተፈጥሯዊ ጉዳይ ነው። አመሰግናለሁ። ወንድሜ ጨርሻለሁ። እንሂድ። እንዳረበሽኩሽ እርግጠኛ ነኝ። አረ ችግር የለውም። እስካሁን አስቸግሬሻለሁ ማለት ነው? አረ አይደለም። ለማንኛውም አሁን የመጣሁት ማታ የማይመለከተኝ ነገር ውስጥ የገባው ስለመሰለኝ ነው። ይቅርታ ልጠይቅሽ። ትንሽ ቸኩላለሁ። ምን ታደርጊዋለሽ? ባህሪ ነው። ሄሎ ወይ፣ እንዴት ነሽ? አሎ። እውነት? እሰይ። በጣም ደስ ብሎኛል የኔ ውድ፣ በጣም እሺ፣ ደውልልሻለሁ። ነግሬያት ነበር። ብታይ በኋላ በጣም ጥሩ ሰው ነው፣ ግን እሷ ተጠረጥረው ነበር እና በጓደኛ ፈትኙ አልኳት። ከዛ ፈተነችው። እንደሚያልፍ በጣም እርግጠኛ ነበርኩ። አሁን እኮ አለፈ ነው የምትለኝ። ደስ አይልም? መፈተን ለምን አስፈለገ? ውዴ ተይ አትፍረጂ። የሰው ልጅ መቼ ምን ቦታ ላይ እንደሚሆን አይታወቅም። ቢሆንም እሺ አትደበሪ። ተነሽና ቆንጆ ሻይ አፈላልሻለሁ። ሻይ እየጠጣን እናወራለን። አለ እኔ ራሴ አፈላለሁ። በቃ ማንም የሚያፍራ ዋና መጠጣታችን ነው። ቅርማ ይልሽ ከሆነ ስለ ትዳር ህይወትሽ መጠየቅ እችላለሁ? አላገቡም። ወንዶች ቶሎ ስለሚሸነፉ ይደብሩኛል። ማለትማ የሆነ አስቸጋሪ ወንድ ነው የምወደው። ሲቆጣ የሚያምር የሆነ የሚያስደነግጠኝ፣ ቆሌን የሚገፍልኝ፣ ከዛ ወደ እቅፍ አድርጎ ሲያባብልኝ አላደል የሆነ ነውጠኛ ወንድ። ለየት ያለ ምኞት ነው። አልቃሻው እንዳልወድም አደጋ ሲመጣ ከኋላ ሊደበቅ ነው። እና ነውጠኛ ወንድ ጠፋ? ጥፍር ቤት ተጠባብሰው ነውጠኛ መሆን ይችላል ብለሽ ነው? ሁሉም ወንድ ጥፍሩ ይሰራል እንዴ? ልክ ነሽ፣ ሁሉም አይሰራም፣ ግን ደግሞ ቁጥራቸው ቀላል አይደለም። እና ጥፍሩን ባይሰራም ለስላሳነት እየተዛመተ ይመስለኛል። እኔ ደግሞ በተቃራኒ ነውጠኛ ወንድ እንደበዛ ይሰማኛል። የምንፈልገውን እያየን ይሆናል፣ ግን ነውጠኛ ወንድ ለትዳር ይሆናል ብዬ አላስብም። ለዛ ነው ሙሴን ያገባሽው። ሙሴ በጣም ነውጠኛ ወንድ ነበረ። ባህሪ ለባህሪ ተራርመን ነው እንጂ። እና አርመሽ አግቢ እያልሽኝ ነው? የልጅቷን ጉዳይ እንዴት አደረግከው? የሚገርም ነገር አግኝቻለሁ። ደደብ ፍቅረኛ አላት። የራቁት ቪዲዮ ይዞባት እያስጨነቃት ነው። እና ቪዲዮውን ማግኘት ትችላለህ? ቀድሜ አግኝቼዋለሁ። እንዴታ! ለዚህማ ትፈጽናለህ። እንከባበር። አሁኑን ላክልኝ። እሺ።
ክፈችውና እናውራ። ሱዚ እባክሽ ተይኝ፣ ትንሽ አሞኝ ነው፣ ማረፍ ፈልጋለሁ። በሩን ለምን ቆለፍሽው? ክፈችውልሽና ታርፊያለሽ። አታስቢ፣ ደህና ነኝ። ለሙሴ ልደውልለት? ሱዚ እባክሽ። ደህና ናት? አይመስለኝም። እንዳላያትም በሩን ቆለፈችው፣ አልከፈተችልኝም። በቃ እኔ ልግባና ላውራት፣ አንቺ ሂጂ። እሺ ካለችሽ ሞክሪ። እንዴት ከፈትሽው? አልነገርኩሽም ለካ። ምኑ? አስማት እንዳለኝ። ቡም የሚያስቅ መስሎኝ ነበር። የወንድ ጉዳይ ነው ማለቴ? ያስለቀሰሽ ወንድ ነው? አይደለም። ይገርምሻል፣ አብዛኞቹ ደደቦች ናቸው፣ ክብር አይወድላቸው። እኔ እኮ ወንድ ነው አላልኩሽም። እድሜሽ ነው። በዚህ እድሜ ሌላ ምን ሊያስለቅስሽ ይችላል? ያውም ከቤተሰብ ተደብቆ። እንደዚህ ስትይ እንዳይሰሙሽ። አታስቢ ውዴ፣ ሚስጥር በደበቅ ላይ በጣም ጎበዝ ነኝ። አሁን ምን እንደተፈጠረ ንገሪኝ። ምኑን? ተስማምተን የጨርስ ነው? በቃ ትንሽ ተጣልተን ብቻ ነው። እና ከተዋወቃችሁ ምን ያህል ጊዜ ሆናችሁ? በቅርቡ ነው የተዋወቀ። አዎ፣ ትኩስ ፍቅር ነው። ሰላም ለዚህ ቤት ነው። እንዴት ዋልክ? እንዴት ዋልሽ? ደህና ነሽ? አሁን እንዴት ነው? ነቃ ብለሻል? አዎ አሁን ይሻለኛል። ምን ነው ቤት ይሉም እንዴ ልጆቹ? ኧረ አሉ። እንዴት ነሽ? በለው። አዚብ እንዴት ዋልሽ? ይቅርታ ቤዝ፣ ይህን ነገር መደበቅ አስፈላጊ አይደለም፣ ልንነግረው ይገባል። አይዞሽ ቤዚ። ምን ተፈጠረ? ወንድም ያላት ሴትማ እንደዚህ መደፈር የለባትም። መናገር ጀምሪ እንጂ። ተናገሪ እኮ ነው የምልሽ። ከክላስ ትወጣ ወንዶች አስቸግረዋት ነው። ማን አባቱ ነው የሚያስቸግርሽ? ተረጋጋ እንጂ ውዴ። እውነቱን ነው። ሄደን ልካቸውን ልናሳያቸው ይገባል። የሰውን ማንነት ሳያውቁ ዝም ብሎ ሰው ላይ ፊት ይባላል እንዴ? ቆይ ወንድሜ እዚህ ሰፈር እኮ አይደለም ሄደዋል። አይሽ አይደል ለምን ወጠኛ ወንድ እንደምወድ ቤቱን ያስከብራል። አንቺ በድንጋጤ ልገኝ ነው እንዴ? መናገሬ እንዲቆጨኝ ነው እሺ ያደረግሽው። እባክሽ አታካብጂ። ሱዛን እንዳጠርጥርሽ ብዬ እኮ ነው። እመሞት ነበር የመሰለኝ። ወንድምሽ ግን ወንድ ነገር ነው፣ ሲቆጣ ደስ ይላል። አሁን ተረጋግቶ አይተሽው ነው እባክሽ። እድሜ ለሱዛን፣ ህይወታችን ነው የቀለለው። ወንድማ ወንድ ሲሆን ነው ደስ የሚለው። አብሮ ለመኖር ግን ከባድ ነው ውዴ። ነገሮችን በጸብ መፍታት እኮ ጥሩ አይደለም። እና ዝም ምንድን ነው የምትፈልጊው? ተቆጣኸኝ እኮ። ይኸውልሽ ሱዚ፣ ስለ ጮኩብሽ በጣም ይቅርታ። አንዳንድ ነገሮች በመነጋገር ብቻ አይፈቱም። ራስሽን ማስከበር ይኖርብሻል። እሺ በአንተ አካሄድ ሄደን እንበል። ነገ ልጅቷ ብቻዋን እንደማይጠብቋ በምን እርግጠኛ ሆንክ? እኔ ድጋሜ እንደሚሄድለት ነው እርግጠኛ መሆነው። የእሷን ጉዳት ይቀንሰዋል? ይኸውልሽ ሱዚ፣ የወንዶች ጉዳይ ስለማይገባሽ ነው። ሴት ልጅ የደረሰች ከመሰለቻቸው እንደ እንስሳ ነው የሚሆኑት። እንደዚህ ስትሆን ካየው ረዥም ጊዜ። እሺ በቃ እንፍታው፣ እኔ ያስተካክለዋለሁ። እኔ ምንሽ ልጁ ሸበላ ነው? ምንም አይለ። ቆይ ግን ምን ብሎ ነው ያሳመንሽ? ቤዛ
ሄሎ፣ እንዴት እየሄደ ነው? ሙሴ ወንዳ ወንድ እንደሆነ ያልነገርከኝ ቀንተ መሆን አለበት። ብንከባበር አይሻልም? ወንዶች ስትባሉ ቆይ ሰው ካላስመሰለ ደስ አይላችሁም አይደል? ስነ ስርዓት። እሺ ጌታዬ፣ ነገሮች ጥሩ እየሄዱ ነው። ወጥመዶቼን በሙሉ ሰርቼ አጠናቅቄያለሁ። ለመዘርጋት ምቹ ጊዜ ሳገኝ እዘረጋዋለሁ። አፍጠኙ። ቶሎ መፋታት አለባቸው። አታስብ፣ ነገሮች በሙሉ ጥሩ እየሄዱ ነው። በቅርቡ ይፋታሉ። ሙሴ ሲንግል ሆኖ ለማባበል ተዘጋጅ። ለነገሩ ቁፍጣና ነገር ነው፣ አያልቅስም። በይቸው። እሺ ቻው።